ሰላም እና ደስታ አንድነት ለእናንተ ይሁን እያልኩ ዛሬ ነው ወደ እናንተ ብቅ ብያለሁ። ቪዲዮ ከምትጀምሩ በፊት ሰብስክራይብ አድርጉ፣ ላይክ፣ ኮሜንት አድርጉና ጀምሩት። ቪዲዮ ደግሞ እስከ መጨረሻ ይዩት። እናንተ በጣታችሁ ነክታችሁ የምታልፉት ለሌላ ሰው ግን ጥቅም ይሆናል። ለዛ የማንም ቪዲዮ አይታችሁ አታልፉት። ይሄ ሰብስክራይብ የምትብሎ እሱና ካርጋችሁት ኒኩና አልፉት። ዛሬ አንድ ነገር ይዤ ወደ እናንተ ብቅ ብያለሁ። አንድ ሰው ነበር፣ እሱም ያዕቆብ ይባላል። ያዕቆብ አባ ቤት እየሰራ ያለ አንድ ቀን ከአባ ቤት ወጣ። ከአባ ቤት እንደወጣ ብቻ አይደለም፣ ልጆች አሉ፣ ባለቤትም አለች፣ ቤተሰብ አለው። ለነገሩ ቤተሰቡን ይዞ ሲወጣ ቤተሰቦቹን ወደ ማዶ አሻግሮ ለራሱ ብቻው ቀራ። የቀረበት ቦታ ቀን አይደለም፣ እዛ ላይ ሌሊት ነው። ሌሊት ላይ ታውቃላችሁ ጨለማ ነው፣ ብዙ ነገር አለ፣ የሚያስፈራ ነገሮች ይኖራሉ። ተመቺ ቦታ አይመስለኝም ሲያስብ። ለዛ ያዕቆብ ቆሞ እዛ ኢልም አለው፣ ለነገ ተስፋ አለው። ተስፋ ሳይቆርጥ ሌሎቹን ወደ ማዶ አሻግሮ ለራሱ ወደ ኋላ ቀራ። ኤቲ ወንድሜ፣ እናንተ ለሌላ ሰው ስትሆኑ እግዚአብሔር ደግሞ ለእናንተ ይሆናል። አንዱ እየተቸገረ፣ አንዱ የራባ፣ አንዱ ታሞ እየተኛ ራስ ወዳድ አትሁኑ። ያዕቆብ ራስ ወዳድ አልሆነም። እናንተ ወደ ኋላ ግሩ፣ እኔ ሊቀድም አላለም። ለራሱ እነሱን አስቀድሞ ለራሱ ወደ ኋላ ቀራ። እነሱን አሻገርኩት ብቻዬ ነው አላለም። አንድ ነገር ለሰው ስታረጉ ለራሳችሁ ጥቅም እንደምታረጉ አስቡት። ደህና ነገር ስታረጉ ለሰው ሳይሆን ለእናንተ ነው። ነገ ለልጆቻችሁ፣ ነገ ለልጃችሁ ታወርሳላችሁ። ለምን? ደህና ነገር ያዘረጸው ነገ ደህና ነገር ያጭዳል። ግን ይቆያል። ደህና ነገር ወደ ኋላ ይቀራል፣ ይቆያል። ቶሎ አይበቅልም፣ ቶሎ እጁ ላይ አይገባም። ግን ሲያድግ ደግሞ ቀስ ብሎ ያድጋል። እንደ ባህር ዛፍ ሳይሆን እንደ ወይራ ያድጋል። ወይራ ትናንትናም አንድ አመት ሙሉ አጭር ነው፣ የሚመጣ አመትም እዛ ነው። ቶሎ አያድግም፣ ግን እድገቱ በጣም ኃይለኛ የሆነ ነው። ታውቃላችሁ፣ ማንም መጠረባ ይዞ ሰው ሊቆርጥ ሲሄድ ቶሎ ቆርጦ አይሄድም። መጠረባ እስከ ብዙ ነገር እስከሚያደርግ ድረስ፣ ሰው እስከማደግም ድረስ እንደዛ ነው ወይራ እድገቱ ማለት ነው። ግን ቀስ ብሎ ያድጋል። ደህና ሰውም እንደዛ ነው። ደህና ሰው ስትሆን እንደዛ ትሆናለህ። ወደ ኋላ የቀራ ይመስላል፣ ግን አይደለም ወንድሜ። አንተ ነው ቀዳሚ፣ አንተ ነው ለፊት ያለው። ለዛ ለሰው ልጅ ሩሩና ለሰው ልጅ ስትራራ እግዚአብሔር ደግሞ ከላይ ለእናንተ ይራራል። ያዕቆብ ሌሊቱ ሙሉ ሲታገል አደረ። ከእግዚአብሔር ጋር ሲታገል፣ ከእግዚአብሔር ጋር ሲጮህ ነበር። እንደዛ አለው። ሊነጋ ስለሆነ ልቀቅኝ ሲል በፍጹም አለ። የፈለገ ነገር አለ። ያዕቆብ ያሰበ ነገር አለ። እሱ እስከሚፈጽም ድረስ ጸጥ አላለም። ታገለ ሌሊት ሙሉ። ወንድሜ የሰራ አልሞላ ማለት የቴ የደከምሽ አልሞላ ማለሽ አዞሽ ቀን አለ። ቢመሻው ነገ ይነጋል። ዛሬ ሌሊት ቢሆን ነገ ጠዋት እንደሚነጋ አስበሽ ወደ ኋላ ሳይሆን ወደ ለፊት ተራመጂ። ማንም ሰው ወደ ኋላ ሲያስብ ወደ ኋላ ይቀራል። የትናንትና የምታስበው ከሆነ የትናንትና የምታስብ ከሆነ አንተ ወደ ኋላ ትቀራለህ፣ አንቺ ወደ ኋላ ትቀራለሽ። ያዕቆብ ሰው ቤት ነበር፣ አባ ቤት ነበር። ግን የትናንትናን አላሰበም።
ነገ ይሄ ሳይሆን ሌላ ነገር ይመጣል፣ ሌላ ነገር ይሆናል ያለ ነገን አስቦ መኖር ጀመረ። ለዛ ወንድሜ እዚህ ምድር ላይ ስትኖር በብዙ ነገር ሙሉ አትሆንም። ስታስበው ሲጀምር አንድ ነገር ስትጀምር አንዱ ይጎላል፣ አንድ ነገር ሲጀምር አንዱን ይጎላል። ይሄ ምድር ጊዜያዊ ነው። ይሄ ምድር ለዛሬ ነው የምትኖርበት፣ ለዘላለም አይደለም። ለዛ ለሰው ልጅ እንደ ፍላጎቱ አታረግም። እንደ ፍላጎቱ ቢሆን ማንም ሰው እኩል ይሆናል፣ ማንም ሰው እንዳሰበ ይሆናል። ግን ይሄ ምድር አንተ እንዳሰብክ ሳይሆን እሱ እንዳሰበ ነው፣ እሱ እንደፈለገ ነው። ይሄ ምድር ላይ ስትኖር ስጋ ዛሬ ቢበላም ባይበላም ደካማ፣ ቢሰራም ባይሰራም ደካማ ነው። እስቲ ማንም ሰው ዛሬ ቁጭ ስትሉ ምንም ሳታረጉ ፊታችሁን ታጥባችሁ በልታችሁ ቁጭ ስትሉ ትደክማላችሁ። ይሄ ስጋ ሁልጊዜ ይደክማል። ሳይበላም ቢበላም ለስጋ አታስብ፣ ለነጌ ለነፍሴ አስበው። ዛሬ ሳይሆን ነጌው ወዴት ሄዳለሁ፣ ነጌ ምን አረጋለሁ ብላችሁ ለነጋችሁ አስቡ። ያዕቆብ ያሰበ ነገር ከእግዚአብሔር ወሰደ፣ ከእግዚአብሔር እጅ አገኘ። ለዛ ወንድሜ እህቴ የምታስብ ነገር ደህና ነገር ስታረግ ከእግዚአብሔር ነው የምትወስደው፣ ከእግዚአብሔር ነው። ምላሹ ከሰው ሳይሆን ከጓደኛ ከወንድም ከቤተሰብ ሳይሆን ሁሉም ነገር ከእግዚአብሔር ነው። ከእግዚአብሔር ስታገኝ ደግሞ ከእጅ የሚያልቅ አይደለም፣ ከእጅ የሚጎላ አይደለም። እግዚአብሔር እንደ ሰው ቆጥሮ አይሰጥም። ሲሰጥ ደግሞ ደህና አድርጎ ነው የሚሰጠው። አትቸግር። አዎ ትደክማለህ፣ ተስፋ አትቁረጥ። ያዕቆብ ሌሊቱ ሙሉ እኮ ነው የታገለው። ታገልኩት፣ ሊነጋ ነው፣ ሌሊቱ ሙሉ እንቅልፍ አላገኘውም ብሎ ትቶ አልሄደም። ያ ነገር እስከሚያገኝ ድረስ ሌሊቱ ሙሉ ታገለ። አንተም አንድ ነገር እስከምታገኝ ድረስ ያሰብከ እስከሚሞላ ድረስ ታገለ። በርታ፣ ወደ ኋላ አትቅር፣ ወደ ኋላ አትሸሽ። አንድ ሰው አንዱን ጀምሮ አንዱን ይተዋል። እንደዛ አይደለም ወንድሜ፣ እንደዛ አይደለም እህቴ። ተስፋ አትቁረጪ። ነገ እኮ ሌላ ነው። ዛሬ የምትኖርበት ነገ ተመልሳ አትኖርም። ዛሬ የምታረግ ነገር ነገ ተመልሰሽ አታረግም። ሮብ ይሆናል እንጂ ተመልሶ ዛሬ ሮቡም ሌላ ነው፣ የሚመጣ ሮብም ሌላ ነው። አንድ አይደለም። ስሙ ነው አንድ ነው እንጂ አንድ አይደለም። ፀሐይ ናት እንጂ ተመልሶ በትናንትና የወጣች ዛሬም ተመልሳ የምትወጣ እንጂ ይሄ ነገር ላይ ያለ ይሄ ምድር ላይ ያለ አንድ አይነት አይደለም። ነገ ይቀየራል። አፍታም የነበረው ዝቅ ብሎ ደአ ሲሆን ታገኛለህ። ደአ መጨረሻ የነበረው ደግሞ ከሱ በላይ ሆኖ ብዙ ነገር አግኝቶ ታለ። ለዛ እኮ ነው ተስፋ አትቁረጭ የሚለው። ለዛ ነው። ለመቼ ነው መቼ ነው ይሄ ነገር? ዛሬ ብትሞት ነገ ብትሞት መቼ እንደምንሞት መቼ ወደ ጌታ የምንሄድ አናውቅም። ግን ተስፋችን ምድር ላይ አናረግም። ተስፋችን ክርስቶስ ሰማይ ያለ ነው። ነገ ወደ እሱ እንሄዳለን። እኛ ግን ምን አርጌ ነው ምን አርጌ ወደ ጌታ ሄዳለሁ? ይሄን አስቦ መሄጃውን አሳምረው፣ መንገዱን አሳምረው። መንገዱን ካላሳመር ነገ እንቅፋት የሚሆነው ዛሬ እየሰራ ነው። ነገ እንቅፋት ላንተ የሚሆነው እንዳትሻገር የሚያደርገው እንዳትሄድ የሚያደርገው ዛሬ የምታደርግ ነገሮች ናቸው። እንቅፋት ሆኖ ወደ ኋላ የሚያስቀረው። ለዛ ከእግዚአብሔር ጋር ተጣበቅ፣ ከእግዚአብሔር ጋር ሆን። ሰውን ካየ ከሰው ምንም ደህና ነገር አታገኝም። ሰው ጋራ ስትራመድ ነው እንጂ እንደ ሰው መራመድ አንድ አይደለም፣ ልክም አይደለም። ከሰው ጋራ ስትራመድ ግን ሰው አይጠላም። ለዛ ነው እንደ ሰው ስትራመድ ግን ያኛ ጸባይን የሱን ጸባይ ያንተ ታረጋለህ። ደህና ነገር የሚሰራ ሰው ጋራ ስትራመድ ደግሞ እሱ የሚያደርገው ነገር ታረጋለህ። ለዛው